ቀጮ ትባላለች። ከፍቅር ዲዛይን ልብስ ገዝታ መልበስ ፈለገች። ነገር ግን እሷ በጣም ወፍራም ነች፣ ቦርጫም ነች። አሁን እኔ ከዚህ አበሻ ቀሚስ ገዝቼ ብለብስ በዚህ ቦርጬ የልብሱን ውበት ነው ማጠፈው፣ ምን ይሻለኛል ብላ አዝና ቆማ እያለ ሄርሞንና ሰላም ያዩዋታል። ከፍቅር ዲዛይን ልብስ ገዝተሽ ለመልበስ ከፈለግሽማ እንደኛ ውብ የሆነ ገላና ሴክሲ መሆን አለብሽ ብሎ አሾፉባት። ከዛ አሰበች ቀጮ አሰበች ከዛሬ በኋላ ጂም ሄጄ ስፖርት መስራት አለብኝ፣ ይሄንን ሰውነቴን መቀነስ አለብኝ ለሰላምና ለሄርሞን እልክስል አለችና ስፖርት መስራት ጀመረች። ጂም ሄዳ መሮጥ ጀመረች። አመጋገቧን አስተካከለች። ሰውነት የሚያከሳ ሻይ መጠጣት ጀመረች። እኔማ ህልሜን አሳካለሁ፣ ከዛ ሰውነቴን አስተካክዬ ከፍቅር ዲዛይን ቆንጆ ልብስ ገዝቼ እለብሳለሁ እንዳለች ህልሟን አሳካች። ከፍቅር ዲዛይን ቀሚሷን ገዝታ ለበሰች። ከዛ ሰላምና ሄርሞን ሲያዩ ደነገጡ፣ አፋቸውን ከፍተው ቀሩ እላችኋለሁ።